ሰላም ጤና ይስጥልኝ ወደ ፍሪታ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ፍሬ ነኝ። እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ሌላ አዲስ ቪዲዮ ይዤ መጥቻለሁ። በዚህ ቪዲዮ ችላ ልንላቸው የማይገቡ በሰውነታችን ውስጥ የቫይታሚን ዲ እጥረት ሲኖር የሚታዩ 7 ምልክቶችን የምናየው። እንግዲህ ቫይታሚን ዲ ለሰውነታችን እጅግ አስፈላጊ ከሆኑ የቫይታሚን አይነቶች ውስጥ ግንባር ቀደሙ ነው። ምክንያቱ ደግሞ እንግዲህ አጥንታችን ጤናውንና ጥንካሬውን ጠብቆ እንዲቆይ የሚረዳን ወሳኝ ቫይታሚን ነው። በተጨማሪ እንግዲህ ሰውነታችን ከምንመገበው ምግብ ውስጥ ካልሲየምን በትክክል መጥቶ መውሰድ እንዲችል የቫይታሚን ዲ ጠቀሜታው ላቅ ያለ ነው ማለት ነው። እንግዲህ ሰውነታችን የቫይታሚን ዲ እጥረት ሲያጋጥመው ከቀላል እስከ ከፍተኛ የጤና ችግር ሊያስከትልብን ይችላል። በቫይታሚን ዲ እጥረት ከሚመጡ ከቀላል እስከ ከፍተኛ የጤና ችግሮች እንግዲህ አስቀድሞ ለመከላከል እንዲረዳን ዛሬ በዚህ ቪዲዮ ሰውነታችን ቫይታሚን ዲ እጥረት ሲያጋጥመው የሚያሳያቸውን 7 ምልክቶች ከዚህ በመቀጠል እናያለን። ጠቃሚ መረጃ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አንደኛ ተደጋጋሚ ሆነ የስሜት መዋዠቅና መነጫነጭ ነው። እንግዲህ ደስተኛ እንድንሆን የሚረዳን አይምሯችን ውስጥ የሚገኘው ሴራቶኒን የተባለ ሆርሞን አክቲቭ የሚሆነው ሰውነታችን ውስጥ በቂ የሆነ ቫይታሚን ዲ ሲኖር ብቻ ነው። እንግዲህ ጥናቶች እንደሚያመለክቱት ከሆነ አነስተኛ የሆነ ቫይታሚን ዲ በሰውነት ውስጥ መኖር የአይምሯችንን የደስተኛነት መጠን እየቀነሰ ስለሚመጣ በተደጋጋሚ የስሜት መዋዠቅና የመነጫነጭ ስሜት ይፈጥራል ማለት ነው። ሁለተኛ ከፍተኛ የሆነ የሰውነት ህመም ነው። በተደጋጋሚ ሰውነታችን ስብርብሬ ማለት ስሜት ከተሰማን፣ ጡንቻችን የመዛል ስሜት ካለውና የአጥንት መገጣጠሚያ ላይ ከፍተኛ ህመም የሚሰማን ከሆነ ሌላኛው የቫይታሚን ዲ እጥረት ምልክቶች ናቸው ማለት ነው። ሶስተኛው ቋሚ የሆነ የድካም ስሜት የሚሰማን ከሆነ ነው። በማንኛውም ሰዓት ሁል ጊዜ የድካም ስሜት መሰማት፣ ኢቭን እንኳን ጥሩ እንቅልፍ ተኝተን ተነስተን ሁሉ ካለምንም ምክንያት የሚደክመን ከሆነ ሌላው የቫይታሚን ዲ እጥረት መኖር ምልክት ሊሆን ይችላል ማለት ነው። ምክንያቱም በቂ የሆነ ቫይታሚን ዲ በሰውነታችን ውስጥ ካለ በተቃራኒው ንቁህና ቀልጣፋ እንድንሆን ያግዘናል ማለት ነው። አራተኛው የግንባር ላይ ላብ ነው። ሌላው እንግዲህ በሰውነት ውስጥ የቫይታሚን ዲ እጥረት እንዳለ የሚጠቁመን ቀላል ምልክት ደግሞ በተደጋጋሚ የግንባር ላይ ላብ መኖር ነው። በተለይ ይሄኛው አዲስ ህጻናት ላይ በብዛት ይስተዋላል። አምስተኛ የቀን እንቅልፍ ነው። ብዙ ጥናቶች እንደሚያመለክቱት ከሆነ የቫይታሚን ዲ እጥረት ያለባቸው ሰዎች ከሌሎች ሰዎች አንጻር ቀን ላይ እንግዲህ ከባድ የሆነ እንቅልፍ የሚል ስሜት እንደሚያስቸግራቸውና ሌሎች ተያያዥ በሆኑ የእንቅልፍ ችግሮች እንደሚቸገሩ ይናገራሉ። ስድስተኛ ተደጋጋሚ የሆነ ጉንፋንና የመተንፈሻ አካላት ኢንፌክሽን መኖር ነው። ቫይታሚን ዲ ሰውነታችን በሽታ ቶሎ እንዳያጠቃው ከፍ ያለ ሚና ይጫወታል። ነገር ግን በቂ የሆነ ቫይታሚን ዲ የማናገኝ ከሆነ በሽታ ቶሎ እንዲያጠቃ ምክንያት ይሆናል ማለት ነው። ለዚህ ደግሞ ማሳያ የሚሆነው በቀላሉ የምናስተውላቸው ተደጋጋሚ የሆነ ጉንፋንና የተለያየ የመተንፈሻ አካላት ኢንፌክሽን ዋነኞቹ ናቸው ማለት ነው። ሰባተኛውና የመጨረሻው ምልክት ደግሞ ድዳችን ላይ የተለያዩ ችግሮች መኖር ነው። ልክ እንደ ድድ መድማት፣ ማበጥ፣ መቅላት የመሳሰሉት በተደጋጋሚ የምናስተውል ከሆነ ሌላኛው በሰውነታችን ውስጥ አናሳ የሆነ ቫይታሚን ዲ መኖሩን የሚጠቁመን አንዱ ምልክት ነው ማለት ነው። እንግዲህ ከላይ የቫይታሚን ዲ እጥረት ምልክቶችን ተመልክተናል። ታዲያ እነዚህ ምልክቶች ካየን በኋላ ምን ማድረግ አለብን ለሚለው በቂ የሆነ ቫይታሚን ዲ መውሰድ ነው እንግዲህ መፍትሄው። ቫይታሚን ዲ በ3 አይነት መልኩ ማግኘት ይቻላል። አንደኛው ከፀሐይ ብርሃን ነው። በቀን ቢያንስ ከ10 እስከ 15 ደቂቃ ያህል የፀሐይ ብርሃን በመውሰድ ቫይታሚን ዲ ለሰውነታችን መስጠት ይቻላል። ሁለተኛው ደግሞ ከምግብ ማግኘት ይቻላል። ለምሳሌ ለመጥቀስ ያህል እንቁላል፣ ሳልሞን አሳ፣ ጉበት፣ ቱና፣ ማሽሩም የመሳሰሉትን በብዛት በመመገብ ከዚህ ማግኘት ይቻላል ማለት ነው ቫይታሚን ዲ። ሶስተኛው ከሰፕሊመንት ወይም ደግሞ በመድኃኒት መልኩ መውሰድ ነው። እንግዲህ ከላይ የተጠቀሱት ሁለቱ አማራጮች ተጠቅመን ምንም አይነት ለውጥ ካላገኘን ይሄኛውን ሶስተኛው መፍትሄ ከሐኪም ጋር ወይም ደግሞ ከፋርማሲስት ጋር በመነጋገር በሰፕሊመንት መልኩ መውሰድ ይቻላል ማለት ነው። እንግዲህ የዛሬው 7 የቫይታሚን ዲ እጥረት ምልክቶች የተመለከተው ቪዲዮ ይህን ይመስላል። ጠቃሚ መረጃ እንዳገኛችሁበት አስባለሁ። ቪዲዮን ከወደዳችሁትና ጠቃሚ ነው ካላችሁ ላይክ አድርጉ። ለቤተሰብ ለጓደኞቻችሁ ደግሞ ሼር አድርጉ። በተረፈ ለዚህ ለፍሪታ ቲዩብ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ለዛሬው የነበረኝ ቪዲዮ ይህን ይመስላል። አብራችሁኝ ስለነበራችሁና ጊዜያችሁን ስለሰጣችሁኝ ግን እጅግ በጣም አመሰግናለሁ።